ተማሪዎቹ ክፍል እዚህ ግቢ ውስጥ እኮ የላይኛውን ክፍል ሳይነካካ የሚያልፍ ተማሪ የለም ይመስለኛል። ያንተ ቴክኒክ ይለያል። እሺ ጓደኞቼ፣ ዛሬ ስለ ሂውማን አናቶሚ ነው የምናጠነው። የሰውነት መዋቅርና ይሄ ጥልቅ ንባብ ይፈልጋል ማለት ነው። ቆይ አቤል፣ ጥልቅ ስትል ምን ማለት ነው? እስከ ምን ያክል ጥልቀት ይደርሳል? እኔ ያሰብኩትን ያሰበ። እረ ፈገግታ ትምህርት እኮ ነው እያለ ያለው። አቤል ቀጥል። ለምሳሌ የሰው አካል ስንነካካ ማለቴ ስናጠና ከላይኛው ክፍል መጀመር አለብን። እንዴ አቤል፣ እዚህ ግቢ ውስጥ እኮ የላይኛውን ክፍል ሳይነካካ የሚያልፍ ተማሪ የለም ይመስለኛል። ያንተ ቴክኒክ ይለያል። ኧረ ፈገግታ፣ እሱ እኮ ስለ ቲሹና ስለ ሴል ነው የሚያወራው። ቲሹ ተው እንጂ ፈገግታ። አቤላ በደንብ አድርጌ ሳምሪ በሚገባት መንገድ እኔ ያስረዳታለሁ። ኬን፣ ያንተ ራስህ የሰውነት ክፍል ጭንቅላት እንደሆነ የምታውቀው ትምህርት ሲኖር ብቻ ነው።